ልብ ደስታና ውጫዊ ደስታ ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም። እያዘነ ይስቃል። ፊታቸውን ቅባት ተቀብተው ልባቸው የጠቆረ ሰው የለም አለ የለም አለ። በሐዘን የተወጋ ለሰው ይምሰል ለጎረቤት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች የሉም አሉ። ነጭ ለብሰው ልባቸው የጠቆረ የለም አለ። ቤታቸው በደማቅ አምፖል በርቶ ልባቸው ይጨልማል የለም። ሕይወት ጨለማ ይሆንባቸው ማለት ነው። የልብ ደስታ ከየት ይገኛል ንገሩኝ? እግዚአብሔርን ከመፍራት ይገኛል። እግዚአብሔርን የሚፈራ ሰው በነደደ እሳት ውስጥ እንኳን በደስታ ይስቃል። እግዚአብሔርን የማይፈራ ሰው ደግሞ ተድላ ደስታ የበዛበት ድግስ ተደግሶለትም ሐዘንተኛ ነው።